የሰው ልጆች ለመኖር ከሚያስፈልጋቸው ነገር ቀዳሚ ስፍራውን የሚይዘው ምግብና መጠጥ መሆኑ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ሆኖም ግን እንደተለመደው ይህች ዓለም በአያሌ አስገራሚና አስደናቂ ጉዶች የተሞላች እንደመሆኗ መጠን በምድራችን በተለያዩ ክፍሎች እኔ ለረጅም ጊዜ ምግብ በልቼ አላቅም የሚሉ ሰዎች ከዚህም ከዚያም ይሰማሉ። በዛሬው መሰናዶ ግን እዚሁ ሀገራችን ኢትዮጵያ ለ17 ዓመታት ምግብ ካፌ ደርሶ አያቅም የምትለንን ሙሉ ወርቅ አምባውን ያቀረብኩላችሁ ሲሆን በዚህ ተአምረኛ አፈጣጠሯ ከሀገር ውስጥ እስከ ውጭ ሀገር ሚዲያዎች ትኩረትን ስባ ቆይታለች። ታዲያ ሁሌም ለእናንተ አስገራሚና አስደናቂ መረጃዎችን ማቅረብ የማይታክተው ቻናላችን ስለዚህች አስገራሚ ሴት እጅን ካፍ ላይ የሚያስጭኑ እውነታዎችን ይዞላችሁ ቀርቧል። ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ቤተሰቡን ለመቀላቀል ሰብስክራይብ በማድረግ በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ በአክብሮት ጋብዛለሁ። ሰላም ጤና ስጥልኝ ውድ የሀገሬ ልጆች፣ ይህ አጂብ ነው። የሚበላም ሆነ የሚጠጣ ነገር ንክች አላደርግም የምትለን የዛሬዋ ባለ ታሪካችን ሙሉ ወርቅ አምባው የጅማ አካባቢ ነዋሪ ስትሆን ለሰው ልጅ መኖር ግዴታ የሆነውን ምግብና መጠጥ ለ17 ዓመታት እንኳን መብላት ይቅርና ቀምሼ ራሱ አላውቅም ትለናለች። ሳይንስ ያለ ውሃ ለጥቂት ቀናት እንዲሁም ያለ ምግብ ደግሞ ለጥቂት ሳምንታት እሱም በሰውነት ግንባታ ሁኔታችን ላይ በመመስረት ብቻ መቆየት እንደሚቻል የሚያስረዳ ሲሆን ኢትዮጵያዊቷ ሙሉ ወርቅ ግን ለማመን አስቸጋሪ በሆነ መልኩ ለ17 ዓመታት ያለ ምግብና መጠጥ ቆይታ ጤንነቷን ቢሆን በአሪፍ ደረጃ ላይ እንደሚገኝ ትናገራለች። ሙሉ ወርቅ ገና ልጅ እያለች ነው የምግብ ፍላጎቷ የቀነሰው። ከዚያም ጊዜ አንስቶ ምንም አይነት ምግብና መጠጥ አልነካችም። ይሁን እንጂ ሙሉ ወርቅ ከምግብ ፍላጎቷ ባለፈ ያለምንም የጤና እክል የቀን ተቀን ስራዎቿን እያከናወነች ኖርማል ህይወትን እንደምትኖር ትናገራለች። እንደውም በጣም በሚገርም ሁኔታ ምግብ ባለፈበት የማታልፈው ሙሉ ወርቅ ልዩ የሆነ የምግብ ማብሰል ፍላጎት እንዳላት አልሸሸገችም። ምግብ ማብሰል ያዝናናኛል የምትለው ሙሉ ወርቅ ለሰዎች ምግብ በምታበስልበት ወቅት እንኳን ቢሆን ምግቡን ንክች አታደርገውም። ይልቁንስ ምግቡን እንድትቀምስላት የእህቷን እርዳታ ትጠይቃለች። ካበሰለችም በኋላ ምግቡን ወደ ቤተሰቦቿ በማስጠጋት እንዲበሉ በመጋበዝ እሷ ለራሷ በሌላ ስራ ትጠመዳለች። ይህ ትንግርት ለብዙዎች አይታመኔ በመሆን ብዙ ጥያቄዎችን ያስነሳ ሲሆን ይሄማ ድራማ ነው ያሉም አልጠፉም። ጉዳዩ በተለይ የጤና ባለሙያዎችን ቀልብ የገዛ ስለነበር ጉዳዩን ለማጣራት ከሀገር ውስጥ አልፎ ወደ 3 ሀገራት ማለትም ወደ ኳታር፣ ህንድና አረብ ኤምሬት ተወስዳ ሜዲካል ቼክአፕ ተደርጋም ነበር። በምርመራው ወቅት ዶክተሮቹ ምንም ያህል ቢጥሩም ምንም አይነት ችግር ሊያገኙባት አልቻሉም። ሙሉ ወርቅ ልክ እንደሌላው ሰው ጤናማ ነበረች። እንደውም በአካሏ ነቃ ያለች ሆና አግኝተዋታል። ሌላው አስገራሚ ነገር ደግሞ ሙሉ ወርቅ ለ17 ዓመታት ምግብ አለመብላቷ እንዳለ ሆኖ ምግብ እየተመገቡ ራሱ ለመተግበር አስቸጋሪና አታካች የሆኑ እንደ ግብርና ያሉ ስራዎችን በተገቢው ሁኔታ መተግበር መቻሏ ነው። ታዲያ ይህ ተግባር ምግብ አልበላም ከሚል ሰው የሚጠበቅ አይደለም። ሌላኛው የብዙዎች ጥያቄ የሆነው ይህች ድንቅ ሰው ነፍሰ ጡር በምትሆንበት ወቅት እንዴት ትሆናለች የሚል ሲሆን ሙሉ ወርቅ ሴት ልጇን ባረገዘችበት ወቅት ዶክተሮች አቅሟን አስጠብቃ ልጇን እንድትወልድ ግሉኮስ ይሰጧት እንደነበር ተገልጿል። ነፍሰ ጡር በነበረችበት ወቅት ከግሉኮስ ባለፈ ከምግብና መጠጥ ጋር አሁንም ልትታረቅ አልቻለችም። ልጇን በሰላም ከተገላገለች በኋላም ማጥባት ስለማትችል ልጇን በህይወት ለማቆየት የላምና የዱቄት ወተቶችን ትጠቀም እንደነበር መረጃዎች ያስረዳሉ። የሙሉ ወርቅ ታሪክ በዘርፉ ተመራማሪዎች ዘንድ እስካሁንም ድረስ አከራካሪና አወዛጋቢ ሆኖ የቆየ ሲሆን የጋራ መግባባት ላይ ሊደርሱበትም አልቻሉም። ሙሉ ወርቅ በጊዜ ብዛት ያለ ምግብ የመኖር ልምምድ እንዳዳበረች ቢናገሩም የሰው ልጆችን የአቅም ልክ ግን ምን ያህል ነው የሚለው ጥያቄ ብቻ ሆኖ ቆይቷል። እንዲሁም በዘርፉ ለሚመራመሩ ባለሙያዎችም ገና ብዙ መስራት እንደሚጠበቅባቸው ማሳያ ልትሆን ችላለች። ውድ ቤተሰቦች እዚህ ጋር አንድ ማወቅ ያለብን ነገር ቢኖር አንድ ሰው እንኳን ምግብ አለመብላት ይቅርና ማግኘት ያለበትን ምግብ ካላገኘ ራሱ የጤና ቀውስ ይፈጠርበታል። በዚህም አያበቃም፣ እስከ ሞት የሚደርስ ጉዳት ሊያስከትል ይችላል። ስለዚህ እንደዚህ አይነቱ ታሪክ ስንሰማ ተገርሞ ከማለፍ ውጪ ሌላ ሙከራ ማድረግ አስከፊነቱ እሙን ነው። ታዲያ ነገሩን በጣም ድንቅ የሚያደርገው ለሰው ልጅ ይህን ያህል ከባድና አይታመኔ የሆነ ልምምድ ለሙሉ ወርቅ የህይወቷ አንድ አካል መሆኑ ነው። ልክ እንደ ሙሉ ወርቅ ሁሉ ምድራችን ላይ ምግብና መጠጥ የደረሰበት አንደርስም ያሉ ሌሎች ሰዎች ያሉ ሲሆን ለአብነት ያህል ፓራህላድ ጃኒ የሚባል ህንዳዊ ካለ ምግብና ውሃ ለ70 ዓመታት መቆየቱ ይነገራል። ምድራችን ብዙ አስደናቂ ሰዎችን የያዘች ሲሆን ከነዛ መካከል የሀገራችን ፈርጥ የሆነችውን ሙሉ ወርቅን አቀረብኩላችሁ።
ክቡራን የቻናሌ ታዳሚያን ለዛሬ ይዤላችሁ የቀረብኩት ፕሮግራም ይህን ይመስል ነበር። እንደወዳችሁ ተስፋ አደርጋለሁ። ለዚህ ቤተሰብ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ በየሳምንቱ የሚቀርቡትን አስገራሚ፣ አስደናቂ እንዲሁም ለማመን የሚከብዱ እውነታዎችን እንዲሁም መረጃዎችን ከዓለም ዙሪያ እንድትከታተሉ ጋብዛለሁ። በቀጣዩ መሰናዶ ተመልሰን እስክንገናኝ ድረስ ፒስ